ህወሓት ሰሞኑን ያወጣው መነጋገሪያ የሆነው ህግም የትግራይ ክልል ውስጥ የሚኖሩ ዜጎች ወታደራዊ ግዳጅን ግዴታ እንደሆነና እስከ ሞት የሚያደርሱ ቅጣቶች መኖራቸውን የገለጸበት ቅጽበት በበርካቶች ዘንድ መነጋገሪያ ሆኗል። ብዙዎቹም ሰሜን ኮሪያ ወይም ደግሞ ጎረቤት ሀገር ኤርትራ ሲሉም ህወሓትን ጠርተውታል። ከወዲህ ደግሞ የአድዋ ድል በዓል የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 ቀን በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የወሰነበት ውሳኔ በዓለም ላይ ለሚኖሩ ጥቁሮች ሁሉ እፎይታን የሰጠ ለኢትዮጵያውያን ደግሞ ልዩ ኩራት ሆኗል። ከአሜሪካ እንዳይገባ የተከለከለው ሶማሊያዊው ዳኛም በፊፋ በዚህ የዓለም ዋንጫ ዳኝቶ የሚያገኘውን የትኛውንም አይነት ጥቅማ ጥቅም ሙሉ በሙሉ እንደሚያገኝ ፊፋ መወሰኑ በብዙዎች ዘንድ የዳኛውንም ልብ የጠገነ ለሶማሊያውያን ደግሞ ደስታን የሰጠ ውሳኔ ሆኗል። ሰላም ጤና ይስጥልኝ ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን፣ እኛ ጋር አብራችሁን ስትቆዩና ሌሎች አንኳር ጉዳዮችን የምታዳምጡ ይሆናል። አብራችሁን ቆዩ። በቅድሚያም አድዋ በአሜሪካ የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 በግዛቷ በአድዋ ድል መታሰቢያ ቀን እንዲሆን የቀረበን ውሳኔ ሐሳብ በከፍተኛ ድምጽ አጽድቋል። ይህ HR 441 የተሰኘው ውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስርዓት ነው። የአሜሪካ ግዛቶች ምክር ቤት አሰራር መሰረትም ይህ ውሳኔ በግዛቲቱ የህግ መዝገብ ላይ አድዋ ድል በዓል በይፋ ዕውቅና ያገኘበት ታሪካዊ ሰነድ በሆኑ ቋሚነትም ይቀመጣል። ይህ ውሳኔ ሐሳብ ረቂቅ የአውሮፓውያኑን ማርች 2 ቀን 2026 የ130ኛ የአድዋ ድል ቀንን ሆነ በፔንሲልቫኒያ ግዛት ዕውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች የተሰጠውን 195 ከፍተኛ የድጋፍ ድምጽና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበትን ቀን ባለፈው ሳምንት ነው። HR 441 ረቂቅ ውሳኔ ሐሳብ ለፔንሲልቫኒያ የህዝብ ተወካዮች ምክር ቤት ያቀረበው የሰሜን ፊላደልፊያ ሜንጋራሚ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ቢቢሲ የጸደቀውን የውሳኔ ሐሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜል ጥያቄ አቅርቦላቸው የነበረ ሲሆን ይህ ዘገባ እስከተጠናከረበት ድረስ ግን ምንም አይነት ምላሽ አላገኘም። ዓመት ብቻ ሳይሆነው ቋሚና ቀጣይ እንደሆነም አብራርተዋል። ዕለቱ ለአድዋ ድል መሰየሙን በተግባር ምን ማለት እንደሆነ ተጠይቀው በግዛቲቱ ቀን መቁጠሪያ ወይም ካላንደር ውስጥ የአድዋ ቀን ተብሎ ተካቶም ታስቦም ይውላል። ይህም ትልቅ ትርጉም ያለው ታምራዊ ክስተትም ለመላው ጥቁሮችም አንገታቸውን ቀና የሚያደርግ የጥቁሮች የእኩልነትን የነጮችም ደግሞ የበላይ አለመሆናቸውን የሚያሳይ ምልክት ነው ብለዋል። ሆኖም ውሳኔው በዚያው ግዛት ተፈጻሚ የሚሆን እንጂ ወደ ፌደራል የማይመራ እንዳልሆነም አልተገለጸም። ይሁንና አድዋ በበርካታ ግዛቶች ዕውቅና እያገኘ ከመጣ ወደፊት ኢትዮ አሜሪካውያን፣ ጥቁር አሜሪካውያንና የተለያዩ አደረጃጀቶች ጉዳዩን በጊዜ ሂደት ወደ ፌደራል ይዘውት እንዲሄዱ አንዳች ዕድልን ሊፈጥር እንደሚችል ያላቸውን ተስፋ ግን ይናገራሉ። አድዋ ኢትዮጵያ በአፄ ምኒልክና ባለቤታቸው እቴጌ ጣይቱ አመራር ሰጭነት የጣሊያንን ወረራዎች ድል በመምታት ሉዓላዊነትን አስከብራ የቆየችበትና በዓለም አቀፍ ደረጃ የጥቁር ህዝቦች ነጻነትና ጸረ ቅኝ ግዛት ትግል ምልክት የሆነ ታሪካዊ ድል ነው። ከአድዋ ድል በኋላ በርካታ ሀገራት የጸረ ቅኝ ግዛት ተጋድሏቸውን በማጠናከር ለዓመታት በዘለቀ ትግል ነጻነታቸውን መቀዳጀት ችለዋል። የአፍሪካ ሁለት ሀገራት ቅኝ አለመገዛታቸውን ታሪክ የሚያስረዳ ሲሆን ኢትዮጵያ ራሷን ያስከበረችው አርበኞች ባደረጉት ትግል ነው። በአድዋ ጦርነት በሺዎች የሚቆጠሩ የጣሊያን ሰራዊት አባላት ሲገደሉ ሌሎች ሺዎች ደግሞ ተማርከዋል። መድፎችን ጨምሮ ከፍተኛ መጠን ያለው የጦር መሳሪያ መማረካቸውም ታሪክ ያስረዳል። በተጨማሪም ጣሊያን ሰራዊቱን ከመሩት መኮንኖች መካከል ጄኔራል አልበርቶኒ ሲማረክ ዋና አዛዡ ጄኔራል ባራቴሪ ሸሽቶ አምልጧል። ኢትዮጵያ ይህንን ታሪካዊ ድል የተጎናጸፈችው የካቲት 23 በየዓመቱ በደማቅ ታሪካዊ ሁኔታዎች ታከብራለች። ባለፈው የካቲት ወር 130ኛው የአድዋ ድል በዓል መከበሩ የሚታወስ ነው።
ህወሓት እንደ ኤርትራና እንደ ሰሜን ኮሪያ በቅርቡ በማህበራዊ ሚዲያ እየተሰራጨ ያለውና ከ6 ዓመት በፊት በተደረገውና ለጦርነት እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመ የትግራይ ክልል አስተዳደር እንዳረቀቀ የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግረኛ ከምንጮች ያገኘው መረጃ ያሳያል። በ6 ምዕራፎች የተከፋፈለውና በ44 ገጹ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጭ የተተረጎመ አንዳንድ ድንጋጌዎችን መያዙ ምንጮችን ጨምረው ገልጸዋል። ይህም ማለትም ከህገ መንግስቱ ወጣ ባለመልኩ ሌላ የተደነገገ የኢትዮጵያን ያልመሰለ ከጎረቤት ሀገር ኤርትራ ወይም ከኤዥያዊቷ ሀገር ሰሜን ኮሪያ የተቀዳ ብለውታል። በአዋጁ መግቢያ ጠላት የፕሪቶሪያ ስምምነትን በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ጠቁሟል። ይህም በክልሎች ያልተለመደ ክስተት ነው። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ፈርሶ ከጦርነት በፊት በተመረጡ ምክር ቤትም ተተክቷል። ይህ ደግሞ ከፌዴራል መንግስት ጋር ያለውን ውጥረት አባብሶታል። ቢቢሲ ረቂቅ አዋጁን የያዛቸውን ዝርዝር ጉዳዮችን ተመልክቷል። በዚህ ረቂቅ አዋጅ ውስጥ የመጀመሪያው ጉዳይ አስገዳጅ ብሔራዊ ጥሪ ወይም ደግሞ ውትድርና ቀዳሚው አጀንዳ ሆኖ በአንቀጽ 5 ላይ ሰፍሯል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቀድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለትም ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50,000 እስከ 100,000 ብር ቅጣትም ይደርሳል ይላል። የተፈጻሚ ውሳኔዎች ምን ይመስላሉ? ረቂቅ ህጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህም መሰረት የትግራይ ክልል ከፍተኛ ፍርድ ቤት ይግባኝና ሰበር ብቻ የሚመለከተው ሆኖ ውሳኔው የመጨረሻና ይግባኝም የሚያቀርብበትም ይሆናልም ይላል። በኢትዮጵያ የመጨረሻ ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለው የተጠቀሰ ሲሆን ይህ ረቂቅ ህግን ይህንን ይጣረሳል። ሌላ ክልል ሳይሆን ሌላ ሀገር። የአዋጁ አንቀጽ 62(5)ም ህገ መንግስታዊ ድንጋጌዎችን እርስ በርሱ የሚጋጩ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤት የሚሰጠው ትርጓሜ የመጨረሻው እንደሚሆንም ያስረዳል። በኢትዮጵያ ውስጥ የመጨረሻ ህገ መንግስት ተርጓሚ ሰጪ ስልጣን የፌዴሬሽን ምክር ቤት ነው። በዚህ አዋጅ ግን በፍጹም የተቃረነ ነው። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜና ቦታም እጅ ከፍንጅ ባይያዙም ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይችላል ይላል። ይህም ሌላኛው ከህገ መንግስት ጋር የሚጣረስ ነው። የትኛውም ሰው ያለ ፍርድ ትዕዛዝ መፈተሽ ወይም ቤት ውስጥ መግባት መውጣትም ሆነ ይህ የተከለከለ ነው። ይህ አዋጅ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ የማንኛውንም ዜጋ ለማሰርና ለማዋከብም ይጠቀሙበት ይችላሉ የሚል ስጋትን ፈጥሯል። የአዋጁን ተፈጻሚነት በሚመለከት የተጠቀመው ሌላው ክፍል ደግሞ ተፈጻሚነት በዚህ አዋጅ አንቀጽ 35 እስከ 48 በተደነገጉ ወንጀሎች ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናል ነበር ያለው። እነዚህ አንቀጾች ወደ ኋላ ሄደው የሚፈጸሙ ሲሆን እጅግ ከባድና የሞት ቅጣትንም የያዙ ናቸው። ብዙዎችም ህወሓት ምን ነካው? ትግራይ እንደ ሀገር ሆነች ወይስ ከጎረቤት ሀገር ኤርትራ ወይስ ከኤዥያዊቷ ሰሜን ኮሪያ ይህንን ህግ ወሰደው? ብሔራዊ ግዳጅ፣ ብሔራዊ ውትድርና፣ የሞት ቅጣት፣ ያለ ፍርድ ቤት ማዘዣ የግለሰቦች ቤት መፈተሽ፣ ነገሩ ወዴት እያመራ ነው? የፌዴራል መንግስቱስ ይህንን ከህገ መንግስት ጋር የሚጣረስም አዋጅ እንዴት አድርጎ ያስቀጥለዋል?
ወይስ በድጋሚ ወደ ጦርነት ይገባል የሚለው ጉዳይ እስካሁን ያልተመለሰ ነው። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ወደ ስፍራው አምርተው የፕሪቶሪያ ስምምነትም የህወሓትንም አዋጅም ሌሎች በርካታ ጉዳዮችን ጠይቀዋል። የፌዴራል መንግስቱ ግን እስካሁን በዚህ ጉዳይ ላይ ዝምታው እንደመረጠ ነው። ቀጣይ ምን ይወስዳል የሚለው በብዙዎች የሚጠበቅ ሆኗል። አሜሪካ እንዳይገባ የተከለከለው ሶማሊያዊ አሰልጣኝ ኦመር አርታን ሙሉ ክፍያ እንደሚሰጠው ፊፋ ገለጹ። የዓለም ዋንጫን ይዳኛል ተብሎ የነበረው አሰልጣኝ ግጥሚያዎቹን መዳኘት ባይችልም እንኳን ሙሉ ክፍያ እንደሚሰጠው ፊፋ አስታውቋል። ኦመር አርታን በሚያሚ ዓለም አቀፍ አውሮፕላን ማረፊያ ለ11 ሰዓታት መጠይቅ ከተደረገለት በኋላ ወደ አሜሪካ እንዳይገባ ተከልክሏል። የዲፕሎማት ፓስፖርት እና አንድ ጊዜ አሜሪካ እንዲገባ የሚፈቅደውን ቪዛ ተቀባይነትም አላገኙም። የአሜሪካ ባለስልጣናት እንዳሉት ዳኛው በሽብርተኝነት ከተጠረጠሩ ቡድኖች ጋር ትስስር እንዳለው ስለሚታመን ክልከላ ተጥሎበታል ነው ያሉትም። ከአሜሪካ የኢሚግሬሽን ባለስልጣናት ከአልሸባብ ጋር ግንኙነት እንዳለው ተጠይቆ ምንም ትስስር እንደሌለው መግለጹን ተናግሯል። ህጋዊ ሰነዶችን ይዤ ነበር፣ ትክክለኛ ቪዛም ነበረኝ። ህልሜን ለመኖር የምሞክር ዳኛ ነኝ። ትልቁ ህልሜ የዓለም ዋንጫን መዳኘት ነበር ያለው። ወደ ቱርክ የሚጓዘው አውሮፕላን ውስጥ እንዲገባ ከተደረገ በኋላ ወደ ሶማሊያ እንዲመለስ ፊፋ እገዛ ማድረጉን ተገልጿል። ሞቃዲሾም ሲገባ ደማቅ አቀባበል ተደርጎለታል። ይህ ሁኔታ ከብዙ መነጋገር በኋላ ፊፋም ለዚሁ ዳኛ በዚሁ የዓለም ዋንጫ ላይ በመዳኘትም ያገኘ የነበረውን ሙሉ ጥቅም እንደሚሰጠው መግለጹ ደግሞ ምናልባት ይህንን ውጥረት ያረገበ ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።